እንደውም ባሎች ሴቶች ሚስቶቻቸውን ቢሰሙ ጥሩ ነው እላለሁ። እኔ እንደውም ሚስቴን በመስማቴ ነው ብዙ ነገር የተጠቀምኩት። አሁን ለምሳሌ እኛ ሁለት አይን ያለን፣ ሁለት አይን ስላለን ቀጥታ ነው የምናየው። ሴቶች ግን የሚገርምሽ ማታ አይን ያላቸው በብዙ አንግል ነው የሚያዩት ነገሮች ሁሉ በዚህ አቅጣጫ በዚህ አቅጣጫ በዚህ አቅጣጫ በዚህ የማየት እንትን አላቸው። ለዚህም እኮ ነው ባይብል ምን ይላል መሰለሽ? ሚስት ቤቷን ትሰራለች ይላል። የመስሪያውን ጥሬ ዕቃ ባል ነው የሚያመጣው። ትክክል። የምትሰራው ግን እሷ ነች። ደግሞ ይገርምሻል ቤት የምታፈርሰው እሷ ነች። ባሉ ደግሞ እሱ እዛ ጋር ታፈርሳለች የሚላል ትሰራለች የሚላል። ስለዚህ እነሱ ጋር የመስራት አቅም አለ። ጥሬ ዕቃው ከየት ይመጣል ብትይኝ ከባል ነው የሚመጣው ጥሬ ዕቃው። ሲፈርስ ከየት ነው የሚመጣው? አሮን ነው እንግዲህ እዛ ጋር ገባሽ። ወይም ባል ይሆን ጥሬ ዕቃው አላውቅ ሊሆንም ይችላል። ሊሆንም ይችላል። ለምን እንደሆነ ታውቂያለሽ? በመልካም ሴት በመልካም እንክብካቤ ፍቅር ካገኘች በደንብ አድርጋ ትሰራለች። ካላገኘችም ደግሞ ልታፈርሰው ትችላለች። ውጤቱን ልታሳየው ትችላለች። ስለዚህ ጥሬ ዕቃው የሚመጣው ከባል ነው።